ሰላም እንዴት ናችሁ? እኔ ወንድማችሁ ሰለሞን ነኝ። አጭር መልእክት ላስተላልፍ ዛሬ። ሉቃስ ወንጌል ምዕራፍ 5 ላይ እንደዚህ ይላል። ሕዝቡ የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሴሰር ባህር ዳር ቆሞ ነበር። በባህርም ዳር ቆመው የነበሩት ሁለት ታንኳዎች አየ። አሳ አጥማጆች ግን ከእነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦችንም ለማጥመድ ጣል አለው። ኢየሱስ ክርስቶስ ጌታ ነው። እዚህ ጋር አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ በባህር ዳር ቆሞ ያስተምር ነበር ይነናል ይሄ ክፍል። ከዛ አንድ ነገር ነው የሆነው። ጌታ ኢየሱስ ክርስቶስን እያጋፉት ስለነበር ኢየሱስ ክርስቶስ ወደ ታንኳ ሄደ። ከታንኳዎቹም ከሁለቱ ታንኳ ወደ ስምዖን ወደ ሆነችው ሄደ። ስምዖንም ታንኳህን እባክህ ወደዚህ ወደ ባህር ውስጥ ፈቀቅ አድርግልኝ አለ። ታንኳ ላይ ወጥቶ ጌታ ኢየሱስ ክርስቶስ ያስተምር ነበር። ታንኳ ላይ ወጥቶ አስተምሮ ከጨረሰ በኋላ ስምዖንን ጥሎት አልሄደም። ኢየሱስ ክርስቶስ ወገኖቼ ተጠቅሞ የሚጠላ አምላክ አይደለም። አገልግሏችሁት ሜዳ ላይ የሚጠላ አምላክ አይደለም። ዘመናችሁን ሰጣችሁ መንገድ ላይ የሚጠላችሁ አይደለም። ኢየሱስ ክርስቶስ ካገለገለ ካስተማረ በኋላ የስምዖንን ታንኳ ከተጠቀመ በኋላ ለስምዖን ብዙ አሳን የሰጠው ተጠቅሞ ጥሎት አልሄደም። ንግግሩን በጨረሰ ጊዜ ወደ ስምዖን ነው ዞር ያለው። እግዚአብሔር በዚህ ዓመት ዞር ይበልላችሁ። አገልግላችሁ በብዙ እግዚአብሔርን ታምናችሁ የጠበቃችሁ እግዚአብሔር ረሳኝ፣ እግዚአብሔር ተወኝ ያላችሁ ሰዎች በዚህ ዓመት እግዚአብሔር ለእናንተ የምስራች አለ። እግዚአብሔር ያደርግላችኋል። እግዚአብሔር ተጠቅሞ አይጥልም። እግዚአብሔር በእናንተ ተጠቅሞ መንገድ ላይ አይጥላችሁ፣ አይረሳችሁም። እግዚአብሔር ይረሳ ዘንድ ሰው አይደለም። ስለ ስሙ የከፈላችሁትን ዋጋ እግዚአብሔር አይረሳም፣ ይከፍላችኋል። እግዚአብሔር በዚህ ዓመት የምትጠባበቁ ጌታ ወይ ጎብኘኝ እያላችሁ የምትጠባበቁ ጴጥሮስ ኢየሱስ ክርስቶስ አሳ ይሰጠኛል ብሎ አይደለም ታንኳውን የሰጠው፣ በታማኝነት ያንን አደረገ። ነገር ግን ታማኝነቱ ከፈለ። በታማኝነት እግዚአብሔርን እያገለገላችሁ ጌታን እየጠበቃችሁ ያላችሁ ሰዎች ግድ የላችሁ። እግዚአብሔር እንደዚሁ ጴጥሮስን እንደባረከው እግዚአብሔር በዚህ ዓመት ይባርካችኋል። አገልግላችሁ፣ እግዚአብሔር አይጥላችሁም። ዘመናችሁ ይባረክ። ተባረኩ።